ነቢይ ኢዩ ጩፋ ለካውንስሉ የሰጠው ምላሽ እኔን ማስቆም አይቻልም፣ እኔ የማገለግለው ለክርስቶስ እንጂ ለካውንስሉ አይደለም በማለትም ምላሽ ሰጥቷል። በነቢይ ኢዩ ጩፋና በካውንስሉ መካከል የተነሳው ውዝግብ ምንድን ነው? እንደምታወቀው ኢትዮጵያ ውስጥ ነቢያት ከተነሱ በኋላ በርካታ ቁጥር ያላቸው ነቢያቶች በቴሌቪዥን መስኮት ብቅ ብቅ ማለታቸው የሚታወቅ ነው። ታዲያ ከነዛ መካከል አንዱ ፈርቀዳጅ ነቢያት መካከል አንዱ በአብዛኛው ምዕመን ዘንድ እግዚአብሔር ቀብቶት ነው በማለትም ተቀባይነት የተገኘለት ነቢይ ቢኖር ኢዩ ጩፋ ነው በማለትም በርካቶች ሀሳባቸውን ሲገልጹ፣ ደግሞ ከፊሎች ደግሞ ነቢያት የሚባል ነገር ውሸት ነው፣ ሐሰተኞች ናቸው በማለትም የተከራከሩትም አልጠፉም። ታዲያ ኢዩ ጩፋ አብዛኛው ቁጥር ያላቸው ምዕመናን ኢትዮጵያውያን የሚወዱት ቢኖር ኢዩ ጩፋን እንደሆነ ጭምርም ነው። እንደ ሌሎቹም ስህተቶችም የተለያዩ ነገሮችም ብዙ ጊዜም እሱ ጋር እንደማይታይ ጭምርም የወጡት መረጃዎች ያሳያሉ። ከዛም ኢዩ ጩፋ በቴሌቪዥን መስኮት በሚያገለግላቸው አገልግሎቶች ከባህር ማዶም የተለያዩ አማርኛ የማይችሉት ስጦታ ይዞለትም ስመጡም ተስተውሏል። ታዲያስ ከጅማሬውም ከሐዋሳ በኩል የጀመረው ኢዩ ጩፋ በነበረው በወቅቱ ባለመግባባትና የተነሳው የፖለቲካ ግጭት ምክንያት ቸርቹን ጥሎ ነበር ከሐዋሳ የወጣው። ምክንያቱም በሰዓቱ ተገድጄ ነው በማለትም ነው ኢዩ ጩፋ ወደ ሻሸመኔ በማዞር አልፎም ደግሞ በመዲናችን አዲስ አበባ ላይ በመክፈትም አገልግሎት የጀመረው። ታዲያም አሁንም በቴሌቪዥን መስኮቶች በሚያገለግላቸው አገልግሎቶች በበርካቶች ዘንድ አነጋጋሪም ሆኗል። ኢዩ ጩፋ በሱ ስርም ያገለገሉ በርካቶችም ትልቅ ደረጃ ላይ ደርሰናል በማለትም ስለሱ ሲገልጹ ተስተውሏል። ሌሎች ቸርች ላይ የገቡት ግን አገልጋዮች እኛን አጭበርብረዋል፣ አታሏል በማለት ሲያወግዙና ሲተቹ ይስተዋላል። ግን ኢዩ ጩፋ ጋር የመጡት ግን አንድም ሲያወግዙም ሲተቹም አልተስተዋሉም። ምክንያቱም ይወዱታል፣ ያከብሩታልም። ኢዩ ጩፋ ከሌሎች የሚለየው በሌላ ስፍራ ሲሄድ ልዩ አቀባበልም ይደረግለታል። አንዳንዴ እጀባዎች፣ ወታደራዊ እጀባዎችም ይደረግለታል። ከኢትዮጵያ ውጭም የተለያዩ ሀገራት ሲሄድም በከፍተኛ ደማቅ አቀባበል እንደሚደረግለትም ነው የወጡት መረጃዎች የሚያሳዩት። ታዲያ ይህን ወንጌልን አይወክልም በማለትም ነው ካውንስሉ እየገለጸ ያለው። በርካታ ቁጥር ያላቸው ምዕመናን እስከሱ አይሰናከሉም ወይ? ኢየሱስ ክርስቶስ ደቀ መዝሙር የነበሩት መጽሐፍ ቅዱስ ላይ የተጻፉ የቱ ጋ ነው በወታደር ታጀበ የሚለው በማለትም ነው። ኢዩ ጩፋ ያን በማስመልከትም ካውንስሉና እሱ መካከል የተነሳው ውዝግብ መካከል ካውንስሉ እገዳ አድርጋለሁ የማትታቀብ ከሆነ በማለትም መግለጫ መስጠቱም የምታወስ ነው። ታዲያ ኢዩ ጩፋ እኔን የበሻሻው አብይንና የሾላ ነቢይ ኢዩ ጩፋን ማስቆም አይቻልም በማለት ምላሽ ሰጥቶ ነበር። ካውንስሉ ወደ ማምሻው ነበር እገዳ የጣለው። እገዳ ከጣለ በኋላ ኢዩ ጩፋ መግለጫ ምላሽ ሲሰጥ እነ ጳውሎስ እኮ በ400 በላይ ወታደሮች ስታጀቡ ታዲያስ ለኔ አዲስ ነው በማለትም ነው መግለጫ የሰጠው። ሌሎች ደግሞ እየገለጹ ያሉት 400 ወታደር ጳውሎስ የታጀበው ደማቅ አቀባበል ወይም የምድራዊ ክብር ሳይሆን ከቸርች ከእስር ቤት በተለይ በጣም በሚገርም ሁኔታ እስር ቤት ሆኖ እየዘመሩ እስር ቤትን ቸርች አደረጉ። እስር ቤት ውስጥ ከፍተኛ ታምራት ተፈጠረ። በርካታ ቁጥር ያላቸው ምዕመናንም ኢየሱስን ተቀበሉ በማለትም ነበር። ለምን እንደዚህ ያደርጋሉ? ስለዚህ መታጀብ አለባቸው፣ መጠበቅ አለባቸው፣ አሁንም ከእስር እንዳያመልጡ ተብሎ እንጂ ለነሱ በማሰብ አይደለም የተመደበላቸው በማለትም ነው የመጽሐፍ ቅዱስ አዋቂዎችም የገለጹት። ታዲያስ በዚህ መካከል ኢዩ ጩፋ ያለው ጳውሎስ ታጀበ በማለትም በርካቶችንም የሚያነሱት ጥያቄን በማስመልከት ሌሎች ደግሞ አዎ የታጀበው ጳውሎስ ላይ ያለው ክብርን በማስመልከት እንጂ ፈርቶም ፍራቻ ዙሪያም አይደለም በማለት የተከራከሩትም አልጠፉም። ግን ዳሩ መጽሐፍ ቅዱስ የሚለው ጳውሎስ የታጀበበት ዋነኛው ምክንያት ከእስር ቤት እንዳያመልጥ በማለትም ንጉሱ በሰዓቱ የነበረው በመስጋት እንደሆነ ጭምርም እንጂ ልዩ እጀባ ወይም ምድራዊ ክብር እንዳልሆነ ጭምርም ነው በርካቶቹ ደግሞ እየገለጹ ያሉት። ታዲያ የመጽሐፍ ቅዱሱ ክፍልም እንደዛ ነው እየገለጸ ያለው። ቀጥታ በጣም የሚያሳዝነው በትውልድ መካከል ክፍተት እየተፈጠረ ያለውን በመነጋገርና በመወያየት ወደ መቀመጫ ዙሪያ በማምጣት በማለት በርካቶችም ሲገልጹ ተስተውሏል። ካውንስሉንም ኢዩ ጩፋ መስማት አለበት በማለትም ነው። አባቶች ናቸው፣ የአባቶችን ምክር መስማት አለበት በማለትም ነው። ደግሞም ሌሎቹ ካውንስሉ ነው ከስር መሰረቱ ችግር የፈጠረው። መጀመሪያም ለነሱ ፍቃድ ከሰጠ በኋላ ለዚህ ደረጃ ከበቁ በኋላ እንደፈለጉ ሲያደርጉ ምን ይገርማል በማለትም በርካቶችም ያወገዙም አልጠፉም። ታዲያ በርካታ ቁጥር ያላቸው ኢዩ ጩፋን አገልግሎት የሚወዱት ኢትዮጵያኖች ፊቲ ለኢዩ ጩፋ እያሉ እየጠየቁ እንደሚገኙ ጭምርም በተለይ ወደ አገልግሎቱ እንመለስ ለምንድን ነው የምታገደው በማለት የሚጠይቁም አልጠፉም። በነቢይ ኢዩ ጩፋና በካውንስሉ መካከል ባልተጠበቀ ጊዜና ሰዓት የተነሳው ሰጣ ገባ ይኸው ኢዩ ጩፋን በይፋ አግጃለሁ፣ የመጨረሻ ውሳኔ እስኪሰጥበት ድረስ በትዕግስት ተጠባበቁን በማለትም ነው። ኢዩ ጩፋ ምንም አሁንም እኔም ማገለግለው
ለካውንስሉ ሳይሆን ለጌታችን ኢየሱስ ክርስቶስ ነው በማለትም ነው ምላሽ የሰጠው። ታዲያስ በካውንስሉና በኢዩ ጩፋ መካከል ያለው ነገር አሁን ይፈታል ማለት በጣም አስቸጋሪና ውስብስብ እንደሆነ ጭምርም ነው። ነገሮቹ ከዲት ወደ ማጡ እንጂ መስተካከሉም አይደለም። ካውንስሉም ለብቻ አምሮታል፣ ኢዩ ጩፋም ለብቻ እንዳመረረ ጭምርም የወጡት መረጃዎች ያሳያሉ። ይህን ገበናን በአደባባይ ከማውጣት ይልቅ በውስጥ ለውስጥ በግንኙነት ለወንጌል ሲባል ብነጋገሩ የተሻለ ይሆናል። ምክንያቱም ወንጌልም በአደባባይ አውጥቶ እንደዚህ ገበናን ማውጣት ተገቢ እንዳልሆነ ጭምርም ነው። ከዚህ በፊት ነቢይ ጆይ ጭሮ ብሎ ራሱን የምጠራው አንድ አገልጋይ እንደዚህም መታገዱ የምታወስ ነው። እሱም ደግሞ አገልግሎት ሲሄድ በተለያዩ ሰዎች ሲታጀብ አልፎም ደግሞ መጽሐፍ ቅዱሳዊ ያልሆኑ ቃላቶችን ይናገራል በማለትም ነው። ወንጌልን በዚህ ደረጃ እያዋረደ ነው በማለት ወንጌል የሌለ ባህርን ወንጌል ላይ የሌለ ነገርን እያመጣ አዳዲስ ነገሮችን ትውልዱ ወደ ጌታ መጥቶ እንዳይድን ጥላሸት እየቀባ ነው በማለትም ጆይ ጭሮ ላይ ወዳውኑ ነበር እገዳ የጻፉለት። ግን ጆይ ጭሮ ከኮሪያ ፍቃድ ለማምጣት እንደሞከረ ጭምርም ከዚህም አልፎ ደግሞ በቅርቡ ወደ ኬንያ ባቀናበት ሰዓት ላይም ከፍተኛ ደማቅ አቀባበል እንደተደረገለት ጭምርም ነው። ጆይ ጭሮ የምናገረው መጽሐፍ ቅዱሳዊም ወንጌልም አይደለም፣ ስለዚህ ስህተት ነው፣ የስህተት ትምህርት ስለሆነ ይህን ሰው ማገር አለብን ማለትም ነው። ኢዩ ጩፋን ደግሞ ስመጣ ግን ኢዩ ጩፋ የሚያስተምራቸው የሚነግራቸው ነገሮች በጣም መልካምና ጥሩ ቀና አመለካከቶች አሉ። ግን ደግሞ ወንጌልን የማይወክሉ ተግባሮችን ይፈጽማል። ዛፍ በፍሬው ይታወቃል በማለትም ነው ኢዩ ጩፋን እየተቹ ያሉት። በካውንስሉና በኢዩ ጩፋ መካከል አባቶቻችን ሲያገለግሉ እየተገረፉ እየተመቱ የነ ጳውሎስ መጨረሻ ማየት ይቻላል። የነ ጴጥሮስ መጨረሻ ማየት ይቻላል። የኢየሱስ ደቀ መዝሙሮች ዋጋቸው ከፍተኛና ከባድ ፈተና ነበር የታየ ወይም በእሳት ነበር የተፈተኑት በማለትም ነው። እምነትህ በእሳት የማይፈተን ከሆነ ምድራዊ ክብር የምትፈልግ ከሆነ ያ ወንጌል ሳይሆን ምድራዊ ክብር ነው። ስለዚህ አንተ የምታገለግለው ራስን እንጂ ኢየሱስን እንዳልሆነ ጭምርም ነው በማለት ካውንስሉ መካከል የተነሳው ሰጥ አገባ በማስመልከት አጠቃላይ ኢዩ ጩፋ ደግሞ የሰጠው ምላሽ ዋና ሊደመጡ የሚገቡትን በማስመልከት ኢዩ ጩፋ ከታገደ በኋላ የሰጠው ምላሽን በማስመልከት አጠቃላይ እኔን አታስቆሙኝም እያለም ይገኛል። ኢዩ ጩፋ በካውንስሉና በኢዩ ጩፋ መካከልም አሁንም መነጋገር እንደማይታይ ጭምርም ነው። ካውንስሉም በቅርቡ የመጨረሻ ውሳኔ እንደሚያሳውቅ ጭምርም የወጡት መረጃዎችን በማስመልከት ኢዩ ጩፋንና ካውንስሉ መካከል ምንድን ነው ተፈጠረው፣ ኢዩ ጩፋ በአሁኑ ሰዓት ምን ላይ ይገኛል ብላችሁ በርካታ ቁጥር ያላቸው ክርስቲያኖችም የተለያዩ የእምነት ተከታዮችም ኢዩ ጩፋን የሚወዱት ጥያቄ በማቅረብ ላይ ስለሚገኙ እሱን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ልደመጥና ልሰማ የሚገባ ወሳኝ መረጃ ስለሆነ ካውንስሉና ኢዩ ጩፋ መካከል ምን ተፈጠረ፣ የሰው የፈጠረው ውዝግብስ በምን ምክንያት ነው በሚለው ዙሪያ ሐዋሳ ባቀናበት ሰዓት ላይ በከፍተኛ ማርሽ ባንድ ወይም ወታደራዊ እጀባ ስለተደረገለት ይህ ወንጌልን አይወክልም በማለት ካውንስሉ መግለጫ ሲሰጥ ኢዩ ጩፋ ዳግም ምላሽ ሲሰጥ ነበር ወዳውኑ እገዳውን ያወጀው። ኢዩ ጩፋ ደግሞ ከእገዳ በኋላ ከታገደ በኋላ የገለጸውን በማስመልከት አጠቃላይ የተፈጠረው ምንድን ነው በሚለው ዙሪያ ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያችሁ ቆየሁት። ሚኪያስ ነኝ ከሚኪያስ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ በፍጹም እንዳይረሳ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።